ዓለም የሚለው ምድርን ያሳያል። በዓለም ነበረ ሲል ልንገርህና እንዴት እንደመጣው አሳያለሁ። ለሰው ሁሉ ነው እየጠየኩ አንተን ትናገራለህ። ገብቶኛል። ጠይቀኛል። እስካሁን ድረስ ምንም ያመጣው ትርፍ የለም። ከቀደም ጀምሮ ስጠይቀኝ ነበር። ከ500 ሰው 700 ሰው ዲፈረንስ መጣ። ይኸውልህ አሁን በጣም ጥሩ። ቆይ ገና 1400 ይሞላል። ገና ቆይ ዛህሩ አንዴ ቁጥር 9 ላይ ወሰጅልኝና የኢየሱስን አምላክነት ለማሳየት አንድ ጥቅስ አንድ ኮምፕሊት የሆነ ጥቅስ አላመጣም እስካሁን ድረስ አንድ። ግን አሁን ይሄ ራሱ መወጣት አግቷል። አይ ከላይ አምናሃል። አምላክ የተባለው ኢየሱስ ክርስቶስ እንደሆነ አምናሃል። ምንም ኢየሱስ ክርስቶስ ብቻ አይደለም ብዙ አማልክት እንዳሉ አይተናል። አምነህ የለ እንዴ? ትክክል። ብዙ እኔ አሁን እዚህ ክፍል ላይ ብዙ አምላክ የተባሉ እንዳሉ ዓለም እግዚአብሔር ነበር የተባለው ኢየሱስ ነው ብለህ አላመንክም እኮ? ኢየሱስ ብዙ አላመንክም እንዴ? ድጋሚ ወደ ኋላ እንመለስ እኮ። ቃል ኢየሱስ ነበር ሲባል ልክ ሌሎች ነቢያት ቃልም እግዚአብሔር ነበር የተባለው እዚህ ጋር ቃልም እግዚአብሔር ነው የተባለው እዚህ ጋር ኢየሱስ ነው አላልከኝም? ትክክል ነው። ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው ተባብለን ነው አላልከኝም እንዴ? ትክክል ነው ብያለሁ። ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው አይደለም? ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው አይደለም ያልኩት? በምን ሴንስ ነው የተባሉት አይደለም ያልኩት? እኔ በቃ በምን ሴንስ ነው የተባለውን አይደለም እኔ ያልኩት። እሱም መልስ ቃልም እኔ የመጣሁት በየትኛው አመጣጥ መልስ አዎ ነቢያትም እኮ አምላክ ተብለዋል። በቃ አመሰግናለሁ። ስለዚህ ኢየሱስ አምላክ ተብለዋል። ኢየሱስ ነብይ ነው ማለት ነው። አሁን ልቀጥል አንዴ። ቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። እግዚአብሔር ነበር የተባለው ታዲያ ኢየሱስ ነው አይደል? አያስወራም እኮ ኢየሱስ ነው አይደል? አያስወራም ጋይስ። አያችሁ እኮ እሺ ንገረኛ እኮ ቃል እግዚአብሔር ነበር የተባለው ኢየሱስ ነው። ቆይ ሳትመልሰው ስለሄድክ እኮ ነው። ዓለም እግዚአብሔር ነበር የተባለው ኢየሱስ ክርስቶስ ነው። ልክ ሌሎች ነቢያት እንደተባሉት። አዎ ልክ ሌሎች ነቢያት እንደተባሉት። ቴንክ ዩ። እሺ አሁን እዚህ ጋር ቁጥር 9 ላይ ደግሞ ቆይ እሱን ደግሞ እኔ ነኝ ወዴት አለቀ። ወላሂ አለቀ። እኔ እንደ አይነት እርድና ኢብራሂም ጋር አይሰራም። ኤንጅል ወይ ሌላ ሰው ጋር ፈልግድና እኔ እኔ በየት በኩል እንደምትወጣ ላይህ እኮ ነው ማለቴ። በጣም ነፃነት የሰጠው ማለት ነው። አድቫንቴጅ ሰጥቼ መመለስ ስለማትችል በደንብ እኔ ለአንተ ነው አድቫንቴጅ የሰጠው በደንብ አድርጌ ማለት ነው። ለእኔ ምንም አድቫንቴጅ እንዳሰጠኝ። ስለዚህ ለእኔ ማትስተኛ እንዴ ላንብብልህ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ወዴት? ወደ እስራኤል። እሺ በዓለም ነበረ አለ። ይሄ ብርሃን በዓለም መጥቶ ነበረ። እሺ መጥቷል። ዓለም ምንድነው? እዚህ እኮ ልጨርስ አንዴ፣ አልጨረስኩም። ጥቅሱን ልጨርስ። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ማለት ተግባባን። የእስራኤል ሕዝብ ግን እግዚአብሔር ለሱ ቢልከውም በዛው ሆኖ እስራኤልን እንዲሆን አደረገ። ዓለም ግን አላወቀውም። ተግባባን። ዓለም ግን አላወቀውም። አብዛኛው ዓለም አላወቀውም ነው ኢነሴንስ። ቁጥር 11 ላይ ለምንድን ነው ያላወቀው? እንዴ ቁጥር 11 ላይ ዛሩ ትንሽ ከፍ አድርጊልኝ። የእርሱ ወደ ሆነው መጣ አለ። መልሳለሁ ግን እሺ አሁን አንተ ተናገርና እኔ መልሳለሁ። ከዛ በኋላ ችግር የለውም ትችላለህ። የእርሱ ወደ ሆነ መጣ አለ። የገዛ ወገኖቹም አልተቀበሉትም ማለት የገዛ ወገኖቹ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ቁጥር 13 አንዴ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይ ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እነማ መጀመሪያ እነዛ አውቀውት የተቀበሉት ማለት ነው። ያልካዱት ምን ሆኑ? ከእግዚአብሔር ተወለዱ፣ ከስጋና ከደም አልተወለዱም። ያ ቃል ደግሞ ምን ሆነ? መጨረሻ ስጋ ሆነ። እቅዱ ስጋ ሆኖ መጣ ነው። ተግባባን? መቀጠል ትችላለህ። አርጊለት። በጣም ጥሩ። መልሽለት። ኧረ ቢስሚላህ እኔ ለተናገርኩት አታስብ። ቁጥር አለ ከዘጠኝ አድቫንቴጅ ስጠኝ ብሎኝ አድቫንቴጅ ስለሰጠሁት ነው ወደ ላይ የማልሄደው። በጣም ውጣ። ኧረ ውጪለት፣ ሂጂ ውጪ፣ ወደ ላይ ውጣ፣ ሂድ ውጣ። ኧረ ደፋር ነው በጣም እንደከበደው በመጀመሪያ አሁን ግን ያለ አድቫንቴጅ ነው። አሁን የተናገርኩትን ማለት ነው ክሌም ያደረኩትን መሞገት ስላቃተው ዮሐንስ 1:1 ላይ መጥቷል። እንቀጥላለን። ቀጥል። ኖ አይደለም። አድቫንቴጅ አትስጠኝ ስላልከኝ ማለት ነው ነገሩን እንትን በደንብ ላጥብቀው ብዬ ነው። አጥብቀው እስቲ በደንብ አንተ አጥባቂ አይደል? ቀጥል እስቲ ሂድ፣ ቀጥል። በጣም ቴንክ ዩ። ቀጥል። ቃልም በእግዚአብሔር ዘንድ ነበረ ብሎ ቃልም እግዚአብሔር ነበረ ነው የሚለው አይደለ?
ነበረ ማለት ምን ማለት ነው? በጣም ጥሩ። ምን ማለት ነው? አንተ ንገረኛ። ነበረ ምን ማለት ነው? ግሪኩ ምን ይላል? ንገረኝ እኮ አንተ ነው። ስጋ ከመሆኑ በፊት ስለሆነው አይደለም እኮ ምን ማለት ነው? ምን ማለት ነው? ነበረ ማለት ነው። ስጋ ከመሆኑ በፊት ስለሆነው አይደለም ቀድሞ የሚናገረውን አይደለም እኮ ገባኝ። ምንድነው አንተ የተረዳውን ንገረኝ። አንተ የተረዳውን ንገረኝና እኔ እጠይቃለሁ። እኔ የተረዳሁትን አይደለም። አሁን እኮ አንተን እየጠየቅኩ እኮ ነው። የኔን መረዳት አይደለም። አሁን አንተ ታብራራው መጀመሪያ እኔ ነኝ የምጠይቀው። አድቫንቴጅ ነው የሚል ነገር የለም። አንተ የተናገርካትን እኔ እጠይቃለሁ። እንደዚህ አይነት ጨዋታ የለም እኔ ጋር። እኔማ ነገርኩህ እኮ እዚህ ክፍል ላይ ኢየሱስ ክርስቶስ እግዚአብሔር ነው ብዬ እኮ ነው አቅርቤ። ምን ማለት ነው ነበረ ማለት? ያው ነበረ ለሚለው ቁጭ አድርጌላለሁ። በነገር ላይ የትም አታመልጥም። ቀጥል ሂድ። አሁን በጣም ጥሩ ችግር የለም። ምን ማለት ነው ነበረ ማለት? ችግር የለም። ምን ማለት ፕሪ ሂውማን ኤግዚስተንስን እየተናገረ ነው። ፕሪ ሂውማን ኤግዚስተንስ ያሳያል ነበረ የሚለው ቃል። አዎ ነበረ። በመጀመሪያ ቃል ነበረ። ቃልም የት ነበረ? ነበረ የሚለው ቃል ስላለ ፕሪ ኤግዚስተንስን ያሳያል። መጀመሪያው ሐዋርያው ቅዱስ ዮሐንስ እየነገረን ነው። ስጋ ከመሆኑ በፊት ጥያቄን የጠየቁ ጥያቄን የጠየቁ ፕሪ ኤግዚስተንስን ያሳያል ወይስ አያሳይም? ነበረ የሚለው ቃል ስላለ ያሳያል። ድብን አድርጎ ያሳያል። በጣም ጥሩ ጥያቄ ትመልሳለህ። አሁን ጥያቄ ትመልሳለህ። እሺ በጣም ጥሩ እኔ መልሳለሁ። አሁን በኮ መልሳ ወደ መልስ ነው። የትም አትሄድም። በእግዚአብሔር ዘንድ ወደ መልስ የሚገርም ነገር ማለት ነው። ጥያቄን ማለት ነው የምትመልሰው መጀመሪያ ለተናገርካት ጥያቄን ማለት ነው። እስካሁን ማለት ነው የኔን ጥያቄ ባለመመለስ የትኛውንም ቃል ስትረግል ውስጥ ነው ያለው። እቺኛው በጣም ስትረግል ውስጥ ነው ያለው። እኔ በሳይኮሎጂ ምናምን ምንም አልረታም። አሁን ነበረ ብላል። ነበረ የሚለው ቃል በጣም ችግር የለም። ሳይኮሎጂ ምናምን ቶ ይሄ ጥያቄ መልስ በነፃነት እየወራ ነው። ችግር የለም። ወደ መልስ ፊል ፍሪ። አሁን ነበረ የሚለው ቃል እኮ አሁን ሙግት ለሞግት ነው። የተናገርካትን ቃል ሙግት ለሞግት ነው እንዴ? ቆይ ይሄንን ቃል በዮሐንስ ወንጌል ላይ ነበረ የሚለው ቃል አንድ ቃል ቆይ ስማኝ ተረጋጋ። ቆይ የትም አትሄዳትም። አንድ ቃል ኧረ ቆይ ስማኝ እንጂ ወዴት ነው? አሁን አንተ መሰለህ ከአንድ ጥቅስ ወደ አንድ ጥቅስ ዝም ብለህ እየበረርክ ስለሆነ ማለት ነው ምንም መፍትሄ ልታመጣ ይችላል። ምንድነው መብረር አይደለም ነበረ የሚለው ቃል ስላለ በተለያየ አረፍተ ነገር ውስጥ የተለያየ ትርጉም ወክሎ ሊገባ ይችላል። በራሱ አይነት አካሄድ እሰጣለሁ። በራሱ አይነት አካሄድ። ኧረ ቆይ ብሮ ምንድነው ሬስቶራንት ከብኝ አካሄድ ነው የምሰጠው። አልሰማም። ጥያቄ ነው የምጠይቅህ። ተመለስ። ኧረ ተረጋጋ። ቆይ እኮ ተሰጠኝ። ስሜታዊ አትሆንሽ። ቆይ አሁን ቆይ ተረጋጋና መጀመሪያ አንድ ቃል ፌስ ታደርጋለህ። መጀመሪያ ፌስ አድርገለህ በጣም ጥሩ። ይኸውልህ አንድ ቃል አልሰማም። አንድ ቃል ኧረ ቆይ ስማኝ እኮ በራሱ አጠቃቀም ፌስ አድርገለህ። ይኸውልህ ስሜታዊ ስትሆን ነው አሁን እንደዚህ የምትለው አንተ። በቃ እንደዚህ ቃላቶችን የምትጠቀመው ስሜታዊ ስትሆን። እኔ በጣም ስሜታዊ ነኝ። እሺ አንተ ተረጋግታል። ፌስ አድርገው። በጣም ጥሩ። አሁን አድምጠኛ ታዲያ። እኔ ስነግርህ ፌስ ነው የምታደርገው። መጀመሪያ የክሌም ያረከውን ፌስ አድርገው። ነበረ የሚለው ቃል ስላለ ቅድመ ህልውናን ያሳያል ብለሃል። ፌስ አድርገው አንዴ። ነበረ የሚለው ቃል ሌላ ጥቅስ ፌስ አድርገው። የትም አትሄድም። ነበረ የሚለው ቃል ወላሂ እሺ ቆይ ዮሐንስ ችግር የለም። ነበረ የሚለው ዮሐንስ 1 ላይ ትቆምና ታወራለህ። ነበረ የሚለው ፓስቴንስን አያመለክትም? ፓስቴንስን ያሳያል። ቅድመ ህልውናን ግን አያሳይም። ያሳያል? ቅድመ ህልውናን አያሳይም። ፓስቴንስን ያሳያል አይደል? ፓስቴንስን ያሳያል። ቅድመ ህልውናን አያሳይም። በጣም ጥሩ። አሁን እኔ ፓስቴንሱን ነው እያልኩ ያሉት። አሁን እዚህ ጋር ይሄን ከተቀበልክልኝ ጥሩ ነው። ፓስት እንስማማለን። ፓስት እኔ እሱን ነው የፈለኩት እኮ። በጣም ጥሩ አልከው። ፕሪ ኤግዚስተንስ አልክ ብራዘር። ይህ ቃል እናመሰግናለን። የት ዘንድ ነበረ? ይኸውላችሁ ማን ዘንድ ነበረ? ቆይ አንዴ ቆይ ክሌም ያረካትንማ ቅድም ምንም ይኸውልህ ምንም እንዲህ በማለት ምንም ሳይኮሎጂዋንማ እነግርሃለሁ። አንዴ አድቫንቴጅ ብለህ ዮሐንስ 1 አመንክልኝ። ዮሐንስ 1 ኤ ላይ መቆም ያልቻልክ ልጅ ወዴት ነው ለኔ አድቫንቴጅ? አመንክልኝ። ቀጥላውን ቢ ላይ ግባ። ኤ ላይ አለቀ። ቢ ላይ ግባ። ዮሐንስ 1 ቢ ላይ ኖ ዌይ አይደለም። ነበረ የሚለው ፓስቴንስን ያሳያል አይደል? ፓስቴንስን ያሳያል። ቅድመ ህልውና ፕሪ ኤግዚስተንስ ብላል አያሳይም። በቃ እሱን ጨርሰናል። በጣም ላሳይህ እኮ ነው። አዎ ቆይ ተረጋጋ። አትቸኩል፣ ችግር የለም። ከዛ ደግሞ ስለዚህ ቃልም ይቀጥል በእግዚአብሔር ዘንድ ነበረ ተባለ። ፕሮስ ብሏል። አዎ ቀጥል። የት ነበረ? የት ነበረ? እግዚአብሔር ዘንድ። መቼ? መጀመሪያ ዓለም ሳይፈጠር ልክ ኤፌሶን 1 ላይ እንዳለው ማለት ነው። ኤፌሶን 1:4 ላይ ነበረ። እዛ ኤፌሶን 1:4 ላይ እንዳለው ነበረ። በእግዚአብሔር እቅድ ውስጥ ነበረ።
ይሄ ቃል የተባለው እዚህ ጋር ቃል የተባለው በእግዚአብሔር ዘንድ ነበር የተባለው። እግዚአብሔር እቅድ ሰማይና ምድር ከመፈጠሩ በፊት ነው አይደል? ቃል የተባለው እቅድ ነው። ስለዚህ እቅዱ እግዚአብሔር ዘንድ ነበር እኮ ከእግዚአብሔር ጋር ነበር። ያ ማለት ፓስት ስለየትኛው ጊዜ ነው የሚያወራው? እግዚአብሔር ጋር አይደለም፣ እግዚአብሔር ዘንድ ነበር ነው የሚለው ብራዘር። በጣም ጥሩ ያው እኮ ነው። እሺ በእግዚአብሔር ዘንድ ነበረ መቼ? ዘንድ ያኔ ዓለም ሳይፈጠር ልክ ሰዎች ኤፌሶን 1:4 ላይ ዓለም ሳይፈጠር በኢየሱስ እንደተመረጡት ሁሉ ኢየሱስም ዓለም ሳይፈጠር የእግዚአብሔር ቅድመ እቅድ ውስጥ ነበረ። አለቀ። ሌላ ነገር የለውም። ለምንድን ነው እንደዛ ያልከው? ነበረ ስለሚል አይደለ? አዎ ነበረ ስለሚል ቅድመ እቅድ ውስጥ ነበረ። በእግዚአብሔር ዘንድ ነበረ። ፐርሰን ግን አይደለም። ፐርሰን ሆኖ በጣም ከዚያ በኋላ ቃልም አለ እግዚአብሔር ነበረ አለ። በትክክል እግዚአብሔር የነበረው ያ ቃል የቅዱ ያ ቃል አሁን አንተ ኮንቴክስት ተጠብቅ ሆነ እናያለን። እግዚአብሔር ነበር የተባለው መቼ ነው? ያ ቃል የታቀደው እቅድ ማለት ነው። በምንድን ነው የታቀደው? እግዚአብሔር እንደሚሆን የታቀደው ማለትም ቲዮስ ነብይ መልእክተኛ እንደሚሆን ነበር የታቀደው። ቆይ እቅዱ ያ ነበር። እግዚአብሔር ነበረ የተባለው መቼ ነው? እግዚአብሔር ነበረ የተባለው ቅድመ ህልውና መቼ ነበር? እግዚአብሔር ነበር የተባለው ቅድመ ህልውና ሳይኖረው በፊት ህልውና ሳይኖረው በፊት እግዚአብሔር ነበረ። በዚያ ሰዓት እግዚአብሔር ነበረ። እግዚአብሔር ነበረ በዚያ ሰዓት በእቅዱ እግዚአብሔር ነበረ ካልከኝ ፐርሰን ሳይሆን እግዚአብሔር የሚባል ነገር አለ ወይ እኮ? በእቅዱ እግዚአብሔር ነበረ። በእቅዱ እግዚአብሔር ነበረ። በዚያን ጊዜ ነው ማለት ሰማይና ምድር ከመፈጠሩ በፊት እግዚአብሔር ነበረ። ነበረ። ማስረጃ በስተ ዛሩ ክፈችልኝ፣ አንዴ ክፈችልኝ። ጥቅስ ክፈችልኝ። ቆይ ሰማይና ምድር ከመፈጠሩ በፊት እኔ ጋር መተው እግዚአብሔር ነበር። ከባድ ሚዛን ነው። እኔ ጋር ሌላ ቤት ሞከረ። እኔ ጋር ነው ይልክ። እኔ ጋር አትሞክር መጀመሪያ። በጣም ጥሩ። ሁለተኛ ነገሥታት እኔ ጋር ከባድ ሚዛን ነው። እንዲህ በቀላሉ የምትወጣው ቤት ቀጥይ። አሁን የምትሄድበት ጥቅስ አይረዳህም። ዝም ብለህ ነው ማለት ፋታ ለማግኘት ሆነ እንጂ አይረዳህም። እንዴት እንደማይረዳኝ እና እንዴት እንደማይረዳኝ እንዴት እንደማይረዳ ሁለተኛ ነገሥት ምዕራፍ 15 ላይ 12 ተመልከቱት። አሁን ይሄ ጥቅስ ምንም እንደማይረዳው ተመልከቱ። እስቲ እንዴት እንደማይረዳኝ እንየዋሽ። እንዴት እንደማይረዳ እሺ። ለኢዩ አለ ልጆች የማን ልጆች ናቸው? የማን ልጆች? ጥያቄ ነው የጠየቁት። የኢዩ ልጆቹ ከመሆኑ በፊት ልጆቹ ነበሩ። ልጆቹ ከመሆኑ በፊት ልጆቹ ነበሩ? አልነበሩ። እና እንዴት ልጆቹ ይባላሉ? ልጆቹ ያልነበሩትን አልነበሩም። አለቀ። እንዴት ልጆቹ ይባላሉ? እንዴት ልጆቹ ይባላሉ? አልነበሩም እኮ። እንዴት ልጆቹ ይባላሉ? ልጆች አሉ እኮ የት አለ ነበሩ? ይሄው ልጆች አሉ ነበሩ እንዴ? ልጆች አሉ እኮ ብራ ለኢዩ አለ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ብሎ የተነገረው የእግዚአብሔር ቃል ይህ ነበር አለ። ነበሩ ይላል። ብራዘር ቆይ ነበረ ይላሉ እነሱ። ነበረ ፓስት ነው ነበሩ ይላሉ። አንዴ ይቅርታ ቆይ አንዴ ነበረ ፓስት ነው ፕሬዘንት ነው? ቆይ አንዴ ፓስት ነው ፕሬዘንት? ነበረማ ፓስት ነው። ልጆቹ ነበሩ ወይስ አልነበሩ? መጀመሪያ አልነበሩ። ታዲያ እንዴት ልጆቹ አለ? ነበሩ ይታለ የሚለው። አረ እኮ ልጆቹ አለ፣ እዛ ጋር ልጆች አለ እኮ። የታለ ነበሩ የሚለው? እኮ የእግዚአብሔር ቃል ነው የተነገረው። መጀመሪያ የተነገረ የእግዚአብሔር ቃል ነው እኮ። ነበሩ የሚለው የታለ? እኮ የእግዚአብሔር ቃል ነው የተነገረው ብራዘር። የተነገረ የእግዚአብሔር ቃል እኮ አልገባ። ነበሩ የታለ የሚለው? እኔ ስለነበሩ አይደለም ጥያቄ ብራዘር። የእግዚአብሔር ቃል ነው ንግግሩ። አይደለም ነው የእግዚአብሔር ቃል። አዎ የእግዚአብሔር ቃል ነው። ግን ልጆቹ ነበሩ መጀመሪያ ልጆቹ ሳይኖሩ። እኔ አሁን ጥያቄ የእግዚአብሔር ቃል ነው አይደለም አይደለም ጥያቄ። ቆይ ብራዘር ጥያቄ የእግዚአብሔር ቃል ነው አይደለም ምናምን ላይ እኔ ጥያቄ አንድ ሰው ልጅ ሳይወልድ በፊት ልጆችህ ይባላል ወይስ አይባልም? ልጆችህ ሊባል ይችላል። ያው በትንቢት መልክ ግን እነሱ አልነበሩ። የሌለ ነገር እንዴት በፐርሰንነት ይጠራል? በፐርሰን አይደለም። ፐርሰን መሆኑ እኮ አይደለም። ነበሩ የሚለው ነው እያልኩ ያለው። የማን ልጆች ናቸው እነዚህ? ፐርሰን አይደለም። የማን ልጆች ናቸው? ለምሳሌ ዮሐንስ በትንቢት እኮ በኢሳይያስ ትንቢት ላይ እኮ ስለ ዮሐንስ መምጣት ሊናገር ይችላል። ስለ ፐርሰን እኮ ትንቢት ይነገራል። እኔ አሁን እያልኩ ያለው ነበሩ ይላል። ጥያቄ የማን ልጆች ናቸው? ምን ሆነ ነው? ነበረ የሚለውን አምጣልኝ። የማን ልጆች ናቸው? ጥያቄ መለስ። የኢዩ። የት አሉ ልጆቹ? ተወልደዋል በዚህ ሰዓት? አልነበሩ። ታዲያ እንዴት ልጆቹ አለ?
እኮ ልጆች ነው ያለው እንጂ ነበሩ አለ እንዴ? እኮ ልጆችህ አላ ልጆችህ የማን ልጆች? አዎ አሁን ያንተ ነጥብ ምንድነው እያልከኝ ያለኸው? እኔ እኮ ገብቶኛል፣ ግን ነበሩ አይልም። በፊት እንደነበሩ ይነግራል። አሁን እዚህ ወደ መልስ ነው። የእግዚአብሔር ቃል ነው የነበረው። ያ የእግዚአብሔር ቃል ያኔ የነበረ ነው። ተግባባን? የእስራኤል ምንድነው የነበረው? ምን ነበር በዚያ ጊዜ? አሁን ቁም ነገሩን ምን ነበር በዚያ ጊዜ እኮ ልናገር እኮ ነው። አንዱ አስጨርሰኛ። አዎ በመጀመሪያ የነበረው የእግዚአብሔር ቃል ነው አይደለም? ነው የነበረው የእግዚአብሔር ቃል። ያ የእግዚአብሔር ቃል በማን ዘንድ ነበረ እኮ ልናገር እኮ ነው። ማን ዘንድ ነበር ይሄ የእግዚአብሔር ቃል? ይሄ እዚሁ ጋር እግዚአብሔር ዘንድ ነበር አይደለ? ይሄ ቃል ይሄ እዚህ የለዩ ልጆች እስከ 10 ትውልድ ማነው እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነበረው ይህ ነበረ የተባለው በማን ዘንድ ነበረ? ይሄ ቃል እቅዱ በማን ዘንድ ነበር? ትንቢቱ ነው። አዎ እቅድ ነው፣ ትንቢት ነው። እግዚአብሔር ዘንድ እኮ እንዴት እግዚአብሔር ዘንድ የነበረ ነገር ልጆች ይባላል ነው ጥያቄ። ነበሩ አልተባለም እኮ ነው የምልህ እኮ ነበረ እኮ ተባለ እንዴ? ነጥባችን እዛ ጋር ነበረ የሚለውን አይደለ? ይዘህ የመጣው እዚህ ድረስ የመጣው እሺ። ሙግቱን በቃ ሙግቱን አሪፍ እናድርገው። እሺ አሪፍ እናድርገው ሙግቱን። ተመለስሽ ነበረ የሚለው ሳልመለስ። ስለዚህ ያ ፐርሰን ቆይ አንድ ጊዜ ይቅርታ ኤንጅል፣ ያ ፐርሰን ሲንጉላርም ይሁን ፕሉራል የእግዚአብሔር ቃል ግን ምን ጊዜ እቅድ ከሆነ በሲንጉላር ነው አይደል የሚመጣው? በፈለግም ችግር የለም። በፕሉራልም በሲንጉላር ኖ መልስ። እዚህ ጋር እቅዱ ምን ነበረ? ፕሉራል ነው ሲንጉላር ነው? እቅዱ ፕሉራል ነው። ፕሉራል ግን ቃሉ የእግዚአብሔር እቅድ ስለሆነ አሁን ነጥብ መልሳት። ወላሂ መልሳት። ኧረ ችግር የለም። ይኸው እየነገርኩህ አይደል እንዴ? መልሳት። ሌላ ቦታ እንዳትሄድ። ስለዚህ እየነገርኩህ እኮ መልሰው ቃሉ ልጆችህ ብሎታል። አረ መልስ። መጀመሪያ የምጠይቅህን ጥያቄ መጀመሪያ አንተን እንደተረዳው አትረዳኝ። ቼክ አድርገኝ። ይኸውልህ ጥያቄን ተረዳኝ። መጀመሪያ ልጠይቅህ። አልጠየቅኩህም። ልጠይቅህ አልጠየቅኩም። ልጆች ገና ሳይኖሩት ገና ያልወለዳቸው ኖ ልጠይቅህ አንዴ። ጥያቄን አዳምጥ። መጀመሪያ ጥያቄን አዳምጥ። ኒውት አታርገኝ። ታወራለህ። ጥያቄን ሳልጠይቅ እንዴት ታወራለህ? በጣም እንዳንተ ፍሪደም እኮ የሰጠው ሰው የለም። እናንተ ቤት ቢሆን እኮ እንዲህ አታስሩም። ታውቃለህ አይደል እንጂ። አሁን ጥያቄን አዳምጥ በደምብ። ኧረ እኔ በጣም ነው የምንከባከብህ። ኧረ አንተማ ልትንከባከብ ትችላለህ። ቤት ከፍተው እንትን የሚሉት ግን እንደዚህ አንድም ቀን በነፃነት ሲያስወሩ አይተናናቅም። አንድም ቤት። አሁን ጥያቄን በአግባቡ አዳምጠኝ። መጀመሪያ ጥያቄን አዳምጥ፣ መልስ ትመልሳለህ። ይሄን ሰዓት ወርደህ ነበር። 2 ቃል ተናግረን ነበር እኛ የምንወርደው ሌላ ቤት ቢሆን። እሺ ለእዩ አለ ልጆችህ ነው የሚለው ልጆችህ ነው የሚለው ልጅህ ነው የሚለው ፕሉራል ሲንጉላር ልጆችህ። እሺ የመጣው በሲንጉላር ቢሆን ኖሮ የመጣው በፕሉራልም ይሁን በሲንጉላር እቅድ ከሆነ የሚመጣው ነገር እዚህ ጋር የእግዚአብሔር ቃል ነበር የሚባል ነበሩ ነበር ነው የሚባለው። ሲንጉላርም ይሁን ፕሉራል ቃሉ ማለት ነው። ይሄ የመጣ እቅዱ ነበረ ነው የሚሆነው። አዎ ነበረ ነው። በጣም ጥሩ። ስለዚህ ኢየሱስም ሲንጉላር እቅድ ስለሆነ ነበረ ይላል። አላሁ አክበር። አመሰግናለሁ። ምንም እኮ ነው በቃ በዚህ ነው እንደ ያለው እኮ ኢየሱስ በእቅድነት የነበረው ሲንጉላር። እዚህ ጋር እነሱ ነበሩ ወይ አልነበሩም? ነበሩ። እነሱ አልነበሩማ። በጣም ጥሩ። ቃል ግን ምን ነበረ? ጥያቄን ግን አዳምጥ። ቃል ግን ምን ነበረ? ካደ። ወላሂ ካደ። ቃል ምን ነበረ? ድጋሚ ካደኝ። አልመለስክም። አሁን ድጋሚ ትመለሳለህ። ድጋሚ አልነበሩም አልከኝ እኮ አንተ። ልጆቹ ነበሩ። መጻፍ የሚችል ሰው ማን ነው? ልጆቹ ነበሩ። ይቅርታ ካላጻፍኩ አንተ ካዲ ካላጻፍኩ አንድ የሚጽፍ ሰው ፈልጋለሁ። አንድ አልሰማም። አረ ሰዎች ይታዘቡሃል። አንድ ጻፍ። የሚጽፍ ሰው ፈልጋለሁ። አልሰማም። እስኪ ደብተር የለም እንዴ? አንቺ እንዴ! በጣም ነው የሚገርመው። የትም እኮ ነው እኔ ቻሌንጅ የእዩ ልጆች ተብለው ሳይወለዱ ተጠርተዋል። አዎ ተጠርተዋል። ነበሩ ግን አይልም። አዎ እኔ ትክክል ተስማማሁ እኮ። ያንተ ሙግት ይዤ እኮ ነው ያስቆምኩ። ያንተ ሙግት ይዤ ነው ያስቆምኩ። ስለዚህ አንዴ ዛሩ ትፈቺ እንትኑ ትፈቺልንና እሺ ቀይልፈል ጓንት አድርጊና ትፈቺ። እሺ ቀይ እንዴ ቢስሚላህ። የአንድን አምላክ የአንድን ማንነት አምላክ ለማሳየት ይኸውልህ ጭቅጭቅ
ኧረ አይደለም ቀለል ያለ እኮ ነው። አንተ በደንብ ለማሳየት በደንብ አንተ እኔ እኮ ሌላ ብዙ ጥቅስ እኮ ላሳየህ ነበር። አንዱ ጥቅስ ላይ እንኳን አምላክ ለማሳየት መቆም አቃተህ። በጣም ነው የሚገርመው። አየህ መጽሐፍ ቅዱስ ላይ በድፍረት መናገር ዋጋ ያስከፍላል። እሺ ቀጥል። በጣም አንተ በጣም ይገርማል። አንድ ክፍል እኮ ነው አንተ ገና እኔ እኮ ስለ ኢየሱስ ክርስቶስ እኮ 10 ቁና ጥቅስ ተጠቅሼ እኮ ላሳይ ነው አምላክነት። ስማርት ነህ አንተ ግን አንተ አንዱ ጥቅስ ላይ ጀግና ነህ። በቃ አንተ ስማርት ነህ። ኤንጅል አንተ ጀግና። አሁን ምን ጽፊልኛለሽ መሰለሽ ዛሩ? እሺ ጥያቄ ነው የምንጽፈው። እሺ ትንቢት ማነው እቅዱ በይ እቅዱ ነጠላም ይሁን ጥያቄ በቃ የኔ ጥያቄ ምንም ወደ ኋላ አስቀንጥሮ ጥሎት አልፈህማ አትሄዳትም ብራዘር። ነበሩ ብለህማ አታስቀይስም። ነበሩ ብለህ አታስቀይስም። ቆይ አንተ ባመጣው ሙግት ሄድላለሁ። እቅዱ ነጠላ እሺ ነጠላም ሆነ ብዜት እሱማ አይጠቅምም። ቶ ነጠላ ብዙ ቁጥር የሚለው እንዴት እንደማይጠቅመኝ እኔ ያሳያለሁ። እንዴት እንደማይጠቅመኝ እሺ፣ እንዴት እንደማይጠቅመኝ ያሳያለሁ። እሺ ጨረሽ? ነጠላም ሆነ ብዙ ብዜት እሺ። የእግዚአብሔር ቃል የሚለው ግን የእግዚአብሔር ቃል የሚለው ግን አፊለታ ዛሬ አምነት ወጣለት። አንድ ጊዜ ጨረስክ እኮ ኤንጅል ዮሐንስ 1:1 ኤ ላይ ጨረስን። ወደክ የሚለው ግን በነጠላ ሁልጊዜም በነጠላ ነው የሚመጣው። ሁልጊዜም በነጠላ ነው የሚመጣው። ከዛ እውነት ለሐሰት ይልኛለሽ ይመርጣል። እኔ ወላሂ እኔ ጋር ከባድ ሚዛን ነው። እኔ ጋር አትምጣ። እኔ ኤንጅል ይቀርብ እኔ ወላሂ ነው ማለት እኔ ዮሐንስ ወንጌልን ማለት ደፍረህ ሁለተኛ ሁለተኛ ምን መሰለህ ይኸውልህ አንተ ነው ይኸውልህ በአጭሩ እንደዚህ ሙግት ምናምን ይዘህ ስትመጣ ተደራጅተህ አቅደ ምናምን ወይ ደግሞ እንደሌሎቹ የሆነ የታለ አረን እንደው ዝም ብሎ አረን እንደው ወፍ በረር እኮ ነው ሃይላይቱን ስንጠይቅህ ተቸገርክ። ጽሁፌን ችግር የለውም እኔ እያነበብኩኝ እኔ ጠይቋል ራይት ቴክስት ታደርጊያለሽ። እሺ አንድ ጊዜ ከፍ አድርጊውና ላንብብለት አንዴ። ተስማማለህ ወይስ አትስማማም ነው? እሺ ከማን ነው እቅድ ነጠላም ሆነ ብዜት የእግዚአብሔር ቃል የሚለውን ሁሉ ጊዜ ቆይ ይቅርታ ነበረ የሚለውን በይልኝ። የእግዚአብሔር ቃል የሚለውን ፋንታ እሺ የእግዚአብሔር ቃል ነበረ የሚለው የእግዚአብሔር ቃል ነበረ ችግር የለውም። በቃ እሱ አታጥፉ ነበረ የሚል ብቻ ጨምሪበት። እሺ ይሄው ነበረ የእግዚአብሔር ቃል የሚለው ነበረ። እስቲ አንዴ ወደዚያ ያግልኛል። ሁሌም በነጠላ ነው የሚመጣው። ተስማማለህ ወይስ አትስማማም? አዎ እስማማለሁ። ስለዚህ እውነት አርጊና ራይት አርጊለት። አንዴ ራይት ዮሐንስ 1:1 ላይ ትከፍችልኛለሽ። አንዴ ዮሐንስ 1:1 ሲ ላይ እሺ ዮሐንስ 1:1 ሲ ላይ እናወራውን ዮሐንስ 1:1 ማን ነው ቢ ላይ ማለት ነው። እሺ ዮሐንስ እዛው አዎ ምን አለ? በእግዚአብሔር ዘንድ ነበረ። እኔ በእግዚአብሔር ዘንድ ነበረ ያልኩት ምን ነበረ? ቃል ነው አይደል? ቃሉ ሎጎስ የተባለው ምንድን ነበር ብዬ አስረዳው ነው ሳስረዳ ቃል የሚለው በእግዚአብሔር ዘንድ ነበረ እኮ ምን ብዬ ነው ያስረዳው? እቅድ ነው አይደል? አንተ እቅድ ነው ብለህ እቅድ ነጠላም ሆነ ብዜትም ይሁን ነበር ነው ነበሩ በሚል ነው የሚመጣው። ነበር በቃ ስለዚህ ኢየሱስም ከእቅዱ አንደኛው ስለሆነ ነበረ ተብሎ መጥቷል። አመሰግናለሁ። ጨርሰናል። በቃ አንተ ጨርሰሃል አይደል? ቴንክ ዩ። እዚህ ክፍል ላይ ያ የቅድሙ በእቅድ ነበረ ነው የሚለው። በእቅድ ደረጃ ነበር አይደል? እነዛም ቅድም ስለ እዩ ልጆች እንጂ ልጆቹ አልነበሩም አይደለ? አልነበሩም። በጣም ጥሩ። እዚህ ጋር ግን በእግዚአብሔር ዘንድ ነበረ የተባለው ቃልም በእግዚአብሔር ዘንድ ነበር የተባለው እግዚአብሔር ጋር ነበር አይደለ? እቅዱ እግዚአብሔር ጋር ነበር። ያኛውም እቅድ እግዚአብሔር። በጣም ጥሩ። ያው ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ እግዚአብሔር ነበረ። ልክ እንደ ሌሎች ነቢያት እቅዱ ማለት ነው። እቅዱ የታቀደው እግዚአብሔር እንዲሆን ነው። እግዚአብሔር ነበረ እኮ እንዲሆን ማለት ነው። ነበረ ማለት እንዴ ምን ሆነ ነው ብራው? ነበረ ማለት ይሄኛው ነበረ ከዛ አንፃር አይደለም የሚታየው።
እግዚአብሔር ነበር ማለት የተለያየ ነው አይደል? አዎ ይሄኛው የመጀመሪያውና ይሄኛው እዚህ ጋር ነበር የተባለው ምን ነበረ? ምን ነበረ? ይኸውልህ ዮሐንስ 1:1 ቢ ላይ ያለውና ዮሐንስ 1:1 ሲ ላይ ያለው ነበረ የሚለው አገባቡ አንድ አይደለም። እሺ ስለዚህ ቃልም አሁን ቃልም ቃልም እቅድ ነበረ ወይስ እግዚአብሔር ነበረ? እንዴት ቃል እቅድ ነበረ ወይስ እግዚአብሔር ነበረ? ነገር የለም ብራዘር፣ ስለ እቅድ ነው እያወራን ያለ ነው። ይሄው እዚህ ጋር እኮ ይላል ቃልም በመጀመሪያ እቅድ ነበረ፣ እቅድም በእግዚአብሔር ዘንድ ነበረ፣ እቅድም እግዚአብሔር ነበር ነው ያልኩህ። በጣም ጥሩ በጣም ጥሩ። እቅድ እግዚአብሔር ነው ወይ ነው? አዎ ያ እቅድ የታቀደው እቅድ እግዚአብሔር ነው። አዎ ያ የታቀደው እግዚአብሔር እንዲሆን የታቀደው ትክክል ነው። ቆይ እቅዱ ራሱ እግዚአብሔር ነበረ ወይ ማለት ነው? እንዲሆን ሳይሆን መጀመሪያ ራሱ እቅዱ ራሱ እግዚአብሔር ነበረ እኮ ነበረ። አዎ ለምሳሌ አንድ ጥያቄ፣ እኛ ሰው ከመሆናችን በፊት ሰው ነበረ አልነበርክም? አየኸው የምመልስልህ መልስ ኤፌሶን ላይ አውጪልኝ አንዴ። አልነበርክም አንተ እኮ። ቆይ አንዴ እናያለን። ኤፌሶን ምዕራፍ 1 ቁጥር 4 ላይ አውጪልኝ። በክርስቶስ በሰማይ ይሄ አይደለም ቁጥር 4 ዓለም ሳይፈጠር ተመልከት። እኔ ጥያቄ ስጠይቅህ ወዴት እንደምትሮጥ አየኸው። ምንም ደግሞ እኮ አይረዳህም። የምትሄድባቸው ክፍሎች በሙሉ አያግዙ። ቢላይ አሁንም ወደክ እኮ አሁን ሲላይ መጣን እኮ ብራዘር። ቢላይ የለም ምንም ይኸው እስካሁን ድረስ የምታመጣቸው ጥቅሶች ለዮሐንስ አንዳንድ ሊረዱ ወላሂ ኤን አለፍን ቢን አለፍን ሲላይ መጣን። አንድ ነገር ሳያመጣ ማለት ነው። አንድ ነገር በእውነት እኔ በጣም ነው የተገረምኩት። ሊረዳህ የማይችል ጥቅሶች እየሮጥክ የምታመጣቸው ነገር አለፍን እኮ። እዚህ ጋር ራሱ ደግሞ ተመልከት። ይሄ ግን አንተው ማለት ነው አንዴ ኤን አለፍን ወደቅ፣ ቢን አለፍን ወደቅ። አሁን ሲላይ መጣ። ምኑ ነው የወደቀው? አንዴ እንጨርስ። አሁን ሙግታ ነው የወደቀው። ይኸው አልሰማም እኮ አንድ ጊዜ ሙግታ እስቲ ምኑ ነው የወደቀው? ምኑ ነው የወደቀው? አንድ ጨረስን። እሱ ታዝቦታል። አይ የወደቀው ነው ተናገር። ነገር ነው። ቆይ አንዴ ሚውት አድርግ። አንዴ ፍሪደም ሰጥቼ ማውራ እኮ እንደ ቀልድ አይደለም። አንዴ ቆይ አንዴ አንቺን ልቀጥል ደግሞ አሁን። እሺ ዓለም ሳይፈጠር ይሄ ግን የመጨረሻ ነው አይደለ? ማለት አሁን ከዛ በኋላ እኔ የምጠይቅህን እዛው ላይ መመለስ ትጀምራለህ። ወደ ጥቅስ ዝም ብለህ አትሮጥ። ጠየቅከኝ እኮ እስካሁን እየጠየቅከኝ ነው እኮ ወደ ጥቅስ ሄዳለህ። አምላክነት ለማምጣት እስካሁን እየጠየቅከኝ ነው። አንተ ደግሞ የአንተ ሙግት ታመጣና እኔ እጠይቃለሁ። ከዚህ በኋላ ቀጥይ። አንድ ጊዜ አይገናኝም አልከኝ። ይሄ ያመጣኸው ጥቅስ አይገናኝም አልከኝ። አሁን ደግሞ ወደ ኤፌሶን ነው። እሺ ለሚውት አድርጋ እንዴ። ዓለም ሳይፈጠር አለ። ዓለም ሳይፈጠር እኛ ነበረን አልነበረም? ዓለም ሳይፈጠር አልነበርክም። እሺ በፊቱ ቅዱሳና ነውር የሌለብን በፍቅር እንድንሆን ዘንድ በክርስቶስ መረጠን አለ። የተመረጥነው መቼ ነው? ዓለም ሳይፈጠር። ዓለም ሳይፈጠር ነበርን አልነበርክም? ዓለም ሳይፈጠር መቼ ነው የተመረጥነው? ዓለም ሳይፈጠር በእግዚአብሔር ዕውቀት አስቀድሞ መርጦሃል። ሳንኖር እንዴት ተፈጠረ? የለህም። አዎ አንተ የለህም። ተስማማን አይደለ? ቆይ ገባኝ። ዓለም ሳይፈጠር ተመረጥና ነበርክ ወይስ አልነበርክም? አልነበርክም። ቴንክ ዩ በጣም ጥሩ። እሺ ሳንኖር ይቅርታ። ሳንኖር ተመረጥን አልተመረጥንም? አዎ ተመርጠሃል። እግዚአብሔር አስቀድሞ ስለሚያውቅ። ቆይ ገባኝ። ምን ነበርን ያኔ? ምንም አይደለ? ምንም በእግዚአብሔር እቅድ ውስጥ ያለን ሰዎች ብቻ ነበር። አሁን ግን ምንድነው እንጂ አልነበርንም። አሁን ምንድነው? አሁን ሰው ነን። በጣም ጥሩ። የተመረጡ ነን። ኢየሱስ ያን ጊዜ ግን ሰውም አልነበርንም። እኮ ልነግርህ አይደለ? ቆይ ልነግርህ እኮ ኢየሱስ ዓለም ሳይፈጠር በፊት ነበረ ወይስ አልነበረም? አረ በጣም ነበረ። እሱን ነው የምልህ እኮ እሱን ነው የምልህ። እንመለስ። በጣም ጥሩ ተመለስ። አሁን መልሽው። ዮሐንስ ወንጌል ላይ መልሽው። ዓለም ሳይፈጠር መኖር አምጣ። አዎ ማስረጃ አይደል እንዴ የምልህ? አዎ ሲኒያ ዮሐንስ ወንጌል 1። እሺ አምጣ፣ ማስረጃ አምጣ። በመጀመሪያው ቃል ነበረ። ቃልም እቅድ በእግዚአብሔር ዘንድ ነበረ። በመጀመሪያ እግዚአብሔር ዘንድ የነበረው መቼ ነው? እግዚአብሔር ዘንድ እቅድ ነው። እቅድ ዓለም ሳይፈጠር። በጣም ጥሩ። እቅድ ዓለም ሳይፈጠር አይደለ? እቅድ ነበረ። አዎ ይህ ቃል አለ። ይህ እቅድ ያልከው አንተ እቅድ ያልከው ማለት ነው። እቅድ ያልከው ምን ነበረ? እግዚአብሔር ዘንድ ነበር። ምን ነበረ? ከዛ ሶስተኛው ፍሬዝ እንትን ነበረ። ነብይ ነበር የታቀደው። እቅድ ነበረ ወይስ እግዚአብሔር ነበረ? እቅዱ ነብይ ነበር። እግዚአብሔር ማለት ነው። ቆይ እኔ እያልኩ እዚህ ጋር ነብይ ነበር ይላል እኮ። ላሳያ ማስረጃ
ነብይ ነበር ይላል እዚህ ጋር ይሄው ደግሞ ድጋሚ ሊወጣ ነው ተረጋጋ እዚህ ክፍል ላይ ቆም መቼም አትቆምም አንተ ይሄ ክፍል እሳት ነው ለአንተ በደንብ ቆማለሁ ነብይ ነበር በቃ እንዳትሄድ ጎበዝ ይሄ ቃል ነብይ ነበር ነው የሚለው ይሄ ቃል ምን ነበር ይላል ነብይ ነበር ማስረጃ የታለ ነብይ የሚለው የታለ እዚህ ጋር የታለ ነብይ የሚለው ላሳየህ የታለ እዚህ ጋር እዚህ ጋር እኮ እዚህ ላይ ነው ማሳየው እዚህ ላይ እሺ እዚህ ላይ ነው ማሳየው እዚህ ላይ የትም ነው ማለት ነው እኔ ኢብራሂም እንዴት እንደማደርግ አሳያለሁ እኔ ኢብራሂም ማለት ነው እኔ ኢብራሂም አሳያለሁ እዚህ ላይ ቆሜ ነው ማሳየው ኢብራሂም የት ይሄዳል ብለህ አስበህ እዚህ ላይ ነው ማሳየው ቆይ አንዴ ላውጣልና ላሳየው አምጣ ቆይ ላውጣልህ እኮ ነው ማኔ ይሄ ዮሐንስን ስንት ነው እንዳልክ ካድከኝ እንዳትለኝ በኋላ ዮሐንስን ስንት ይላል ስንት ይላል ዮሐንስን ስንት ይላል አንዳንድ ልሰግድ ነው ኢብራሂም እሺ ዛሩ ችግር የለውም እሺ ምን ይላል እዚህ ጋር ይሄ ግሪኩ ምን ይላል ቴዎስ ለስንት ነገር ሊውል ይችላል ቴዎስ አልኩ ቴዎስ ለስንት ነገር ሊሆን ይችላል ሱፕሪም ዲቪኒቲ ኤንድ ፊግራቲቭሊ ለብዙ ነገር ይላል እኮ ቆይ ኤ ማጅስትሬት አለ ለስንት ነገር ይውላል ለነብይ ይውላል አይውልም ለነብይ ይውላል አይውልም መልስ ማስረጃ አዎ ለነብይ ይውላል አይውልም ለሁሉም ነብይ ለነቢያት ውሏል ወይስ አልዋለም አረ ለሙሴ ነው የተባለው ለነቢያት ውሏል ወይስ አልዋለም ለሙሴ ነው አምላክ የተባለው እሺ ለሙሴ ውሏል አልዋለም መልስ ለሙሴ ውሏል አላሁ አክበር ጨርሰናል በቃ አለቀ ጨርሽ አመሰግናለሁ በቃ ይበቃ በጣም ጥሩ በቃ እሺ ኩክድ በቃ ከዚህ በላይ እንዴት ነው አንዴ ኖ እንዴ ማብላት ታመልጥ እንዴ ብላ ለነሳሚ ለነሻሉ በቃ አሁን ሚውት አድርግ በቃ አሁን እኮ ከቅድም ጀምሮ ኩክድ በቃ ኖ ምንድነው ገና ሳልጠይቅ በቃ ሚውት አድርግ በቃ አሁን ኖ ዌይ አሁን በቃ በቃ እንዴ ከመጀመሪያ እስከ መጨረሻ ሰው ይደበደባል ነው ማለት በቃ ከማለት ውጪ ሌላ ምንም እውነት አታመልጠኝም እኮ ነው ማለት አድቫንቴጅ እየሰጠው አታመልጥ አረ በቃ በል ሂድ አድቫንቴጅ እየሰጠው አታመልጥ ሂድ በቃ ሰው ከመጀመሪያ እስከ መጨረሻ ይደበደባል ዋላ ከመጀመሪያ እስከ መጨረሻ ለምን አትጨርሱም በአሪፍ ነገር እየጨረሳችሁ ነበር በቃ ጨረስና የለም አሳየሁት በቃ ከዮሐንስ አንዳንድ ላይ ነበር አናሳሚ ዮሐንስ አንዳንድ ኤ አየን አታወርዱት ለምን ታወርዱታላችሁ ጀሚል አስገባው ዮሐንስ አንዳንድ ጥያቄ ለመጠየቅ ነው ጥያቄ ሊጠይቅ የገባው ሊወያይ አይደለም አይ እኔ ደግሞ እንዲወያይ ያደርጋለሁ ችግር የለውም ዮሐንስ አንዳንድ ኤ ላይ ሄደ ኩክድ ዮሐንስ አንዳንድ ቢ ላይ ሄደ ኩክድ ዮሐንስ አንዳንድ ሲ ላይ ሄደ ኩክድ ዮሐንስ አንዳንድ ከዮሐንስ 1 ጀምሮ እስከ ዮሐንስ ወንጌል 1:14 ድረስ ሄደ ኩክድ there is no answer የለም አልহামዱሊላህ الذي هدانا لهذا وما كنا لنهتدي لولا ان هدانا الله የአላህን አምላክነት ለማሳየት እንደዚህ ሮጠን አናቀምኛ የኢየሱስን አምላክነት ለማሳየት ይሄ ሁሉ ፈንጅ ማብከን ይሄ ሁሉ ጉድጓድ መቆፈር ይሄ ሁሉ መሯሯጥ ያ ሰላም ሰሊምና እንዴ ከማን በቃ አንድ አምላክና አምልኩ ይበቃችኋል ብቻውን አንድ አምላክ አለ ያ የማይሞት የማይበሰብስ እውነተኛ አምላክ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ድክመት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በአድራጊነቱ ላይ ተደራጊነት የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት እንዴ አረጋይስ ምን ሆናችሁ ነው ይሄን የመሰለ አምላክ አምልኩ እያልናችሁ እኮ ነው በህያውነቱ ላይ ሞት የሌለበት አንድ አምላክ ሁሉን የፈጠረ ከማንም የማይከጅል የማይተኛ የማያንቀላፋ የማይበላ የማይጠጣ ሁሉን የሚመግብ ይሆናል ይሄንን አምላክ ማምለክ ይሻላል ወይስ አንድን ሰው አምላክ ለማድረግ it's been like ከ7 ሰዓት ጀምረን ከ7 ሰዓት ከምናምን እስከ 10 ሰዓት ድረስ ማለት ነው ፋይት አንድን ሰው አምላክ ለማድረግ you have any idea ምን እየተከተላችሁ እንደሆነ ሱብሃንአላህ ለማንኛውም አላህ ይምራችሁ አንድ ጊዜ ኡስታዝን ሰላም እንበልና እንቀጥላለን ኡስታዝ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱሁ እንዴት ነው ሐቢብ ኢብራሂም
ቤትነ ሰላም ነህ? ጀማዎች ወንድሞች እህቶች እነ ዘህራ ሙስጠፋ እነ ጀማል ሌሎችም ሁላችሁ አላህ ይጠብቃችሁ። ይሄ ትልቁ ደቂቃዎች በተቆጠሩ ቁጥር ሰዓታቶች በተተካኩ ቁጥር አጅራችን መክቱብ ነው ዐንደላህ ዐዘ ወጀል። እንዳትረሱ ይሄንን። ዝም ብሎ አይደከምም። ዝም ብሎ አይደለም እየተታገልን ያለ ነው፣ ዋጋ ቢኖረው እንጂ ማለት ነው። አምላካችን አላህ እኮ ወስዶ ያስቀመጠን ቦታ ሁሌም ማስታወስ አለብን። ለአላህ ልጅ አለው ከማለት የበለጠ ክህደት የለም። አላህን ከማመሳሰል የበለጠ ጥፋትና ክህደት ቅጣትም ጭምር የለም። ስለዚህ ለዚህ ሁሉ የሚከፈለው ዋጋ አላህ ዘንድ ትልቅ ቦታ አለውና አጅራችሁን አላህ ከፍ ያደርግላችሁ። ጀዛከላሁ ኸይር። እና ወንድማችን ኢብራሂም በርታ። ይሄ ትልቅ የአንቢያዎች ስራ ነው። እዚህ ላይ ይሄንን እያልኩ ቢሆንም ግን 3 ሰዓት ሙሉ እንዳልከን ከሆነ ከ7 ሰዓት ጀምሮ እስካሁን ድረስ እኔ ጋ ለ10 ሰዓት የሆነች ደቂቃ ነች የቀረችው፣ 10 ሰዓት ማለት ነው። ይሄን ያህል ዋጋ መክፈል ለዛ ሰው ትልቅ ክብር ነው። ሰማም አልሰማም ተቀበለም አልተቀበለ ትልቅ ክብር ነው ለዛ ሰው ማለት ነው። ይሄን ያህል አክብሮትን ሰጥተህ ነጥብ በነጥብ ቃል በቃል ባይብሉ ውስጥ ኢንዲቴል በመግባት ያለውን ነገር አውጥቶ ማሳየት ለዛ ሰው ትልቅ ክብር ነው። እንግዲህ ሂዳያ ሰጪው ደግሞ አላህ ነው። እኛን በልጉ አኒ ወለው አያ ብለው ረሱል አለይሂ ሰላቱ ወሰለም ባስተማሩን መሰረት ነው የምንጓዘው። ለዛውም አነጻጽረን ማለት እኮ አነጻጽረን እንዳይከብዳቸው ቁርአን ውስጥ አላህ ይሄንንም ብሏል፣ አንድ አምላክ ነኝ በብቸኝነት ተገዙኝ ብሏል የሚለውን ብንናገር ሊከብዳቸው ከቻለ ሌላ እንግዳውስ የሚመለክ አለመኖሩን እዛው ገብቶ መንገር ነው። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 26 እስከ 32 ያለውን ሁል ጊዜ ማስታወስ ያስፈልጋል። ክርስቲያኖችም ሙስሊሞችም ማለት ነው። ገብርኤል እኮ ነው መጥቶ ብስራት እኮ ነው የነገራት የሚለው። ብስራት እኮ ነው ያልነበረ ነገር፣ አዲስ ነገር፣ ጥሩ ነገር እንደሚመጣ አበሰራት ነው የሚለው። ምን ብሎ? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ብሎ አብስሯት በተበሰረችው መሰረት ጸነሰችው፣ ወለደችው ማለት ነው። አሁን እዚህ ጋር ይህን ከጊዜ በኋላ በብስራት ተነግሮ በምጥ ተወልዶ የተገኘን ሰው ፈጣሪ አምላክ ጻድቅ ባደረገው ነብይ ባደረገው ሰዎች ደግሞ መንገድ ስተው ሊያመልኩት ፈለጉ፣ ሞከሩ። ሙከራውም ከንቱ ነው፣ ፍላጎቱም አይሳካም። ፈጣሪ አምላካችን አላህ ከልክሏል። እንዴት ነው ልኮት ደረጃ ወስደው ሰዎች ሊያመልኩ የሚፈልጉት? በየትኛው አእምሮ ተስተናግዶ ነው ይሄ ጉዳይ? በየትኛው አስተሳሰብ ቦታ አግኝቶ ነው በእንዲህ አይነት መልኩ? ልብ አድርጎ የሚገርመው ደግሞ እኮ ጸሐፊው ሉቃስ መሆኑ ደግሞ ሉቃስ ጸሐፊ ነው። ስለማን ነው የሚጽፈው? ፈጣሪ ነው ስለሚባለው ስለ ኢየሱስ፣ ጌታ ስለተባለው ስለ ኢየሱስ ሉቃስ ጸሐፊ ነው። አስተዋወቀው እኮ ማለት ነው ሉቃስ ኢየሱስን። ገብርኤል ደግሞ ብስራቱን አምጥቶ ለእናቲቱ ነገራት። እናቲቱ ደግሞ አምጣ ወለደችው። በሰዎች ትረካ፣ በሰዎች ማስተዋወቅ፣ በሰዎች ተግባር ውስጥ ኢየሱስ መገኘቱን እያየን እንዴት ነው እሱ አምላክ ነው ማለት የሚቻለው? አይቻልም። አልተባለም፣ አይባልምም ወደፊት። ይሄ ተውሂዳችን ከሚያስተምረን አንዱ ወገን ነው ማለት ነው። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። አልመሲህ እኮ ያስተማረው ተውሂድን ነው። ምን ብሎ? እናንተ የእስራኤል ልጆች ሆይ የተላከላቸውን ህዝቦች ጠርቷቸው ማለት ነው። እዕቡዱላህ ረብ ብሎ ነው ያስተማረው። ይህንም ብቻ ብሎም አላበቃ